ፋኖስ ምዕራፍ 1 አሄሄ በፍጹም የማይመስለውን ነገር። ይልቅ ስማኝ ልጅ ጸጋዬ፣ በጓደኞች ፊት አንድ ነገር ላጫውት። ወህኒ ከወረደ ጀምሮ ጠያቂ የሌለውን አንድ እስረኛ እያየ የሚያዝን የወህኒ ፖሊስ ነበር። ታዲያ ይኸው ፖሊስ እስረኛውን ለብቻው ጠራና፣ እኔ የምለው አንተ ሰው ከሰው አልተፈጠርክም ወይስ ምንድነው ነገሩ? እስከ ዛሬ አንድም ሰው ሲጠይቅህ አላየሁም። ለመሆኑ ዘመድም ጓደኛም ጨርሶ የለህም ማለት ነው ብሎ ቢጠይቀው፣ ኧረ መኖርስ ብዙ አሉኝ፣ ሁሉም እዚህ ሆነው ነው እንጂ ያለና መለሰለት አሉ። ታዲያ ያንተም ነገር የዚያው ቢጤ ሆኖ ነው እንድታገባ የማይገፋፉ። ሁሉም ያንተው ቢጤ ያላገቡ ሆነው ነው እንጂ ጋብቻን ጠልተው አይደለም። ገባህ አሉ አባባ ደሱ የሞጨሞጩ አይኖቻቸውን ተግ አድርገው ወደ እነ ጸጋዬ እያዩ። ጸጋዬና ጓደኞቹ በሳቅ ሲንፈቀፈቁ አባባ ደሱ በብርጭቆ የያዙትን ጠላ ጎንበስ ብሎ ተጎነጩና ከፈገግታ ጋር ፊታቸውን በዝግታ ቀና አደረጉት። ጥርሳቸውን ሲያገልጡ የሚያፈነጥቁት ፈገግታ እንደ ድምጻቸው ቃና ዋዘኛ ያስመስላቸዋል። ሆኖም ነገር የማያያዝ ችሎታቸውንና ጨዋታን የማስማማት ብልሃታቸው ከአነጋገራቸው ስልትና ከአይኖቻቸው እንቅስቃሴ ጋር በሳልነታቸውን ይመሰክራሉ። ዝግ እያሉ የሚያመጡት ጨዋታና ምሳሌ አይጠገብም። ሲመክሩ፣ ሲከራከሩ፣ ታሪክ ሲያወሱና ወግ ሲከፍቱ ሁሉ ቀልድና ምሳሌ የተሞላበት አነጋገራቸው ለጆሮ ይጥማል። ደሱ ሁለት እግሮቻቸውን ከጊዜ ወዲህ ያጡና በተሽከርካሪ የወንበር ጋሪ ላይ ተቀምጠው የሚንቀሳቀሱ ሰው ናቸው። የሕክምና ባለሟል የነበረው ጧሪ ልጃቸው ዶክተር ገዛኸኝ በአውሮፕላን አደጋ ከሞተና ረዳት ካጡ ወዲህ ጸጋዬ አስጠግቷቸው ጋር ይኖራሉ። ድሮ የአባቱ ጓደኛ ነበሩ። ብዙ ነገር፣ ብዙ መከራና ታሪክ አይተዋል። ሰፊ የህይወት ልምድ የሸመቱ የ73 ዓመት አዛውንት ናቸው። በመርከበኝነት ህይወታቸው ያጠራቀሙትን የጨዋታ ቋት ሲፈቱ ጥርሱን የማይገልጥ የለም። መጫወት ደስ ይላቸዋል፣ መቀለድም እንደዚያው። ስሜታቸው የሚደፈርሰው ከስንት አንዴ ነው። አልፎ አልፎ አሁን ያሉበትን ህይወት ከቀድሞ አስተያየት ያሰላሰሉ ጊዜ ያቺ ወደ ብሶታቸው ከተፍትልና ሀዘንና ዝምታ ይወጣቸዋል። አይክፋቸው እንጂ የከፋቸው ዕለት ምጽአት ያጠላባቸው ያህል ፊታቸው የሀዘን መርግ ይለብሳል። ሁኔታቸው ይከብዳል። ከዚያ ውጭ የጨዋታ ቅርጫት፣ የቀልዳ ቀልድ ቋት ናቸው። በጸጋዬ መኖሪያ ግቢ ውስጥ ነው። ግቢው በንግድ ማተሚያ ቤት ደጃፍ በሚያልፈው ጎዳና ቁልቁል ወርዶ ወደ ግራ በሚያስገባ አነስተኛ የኮረኮንች መንገድ ሲታጠፉ ይገኛል። ከግቢው በስተጀርባ ከላይ ከአሮጌው ቄራ ድልድይ ስር አልፎ ወደ ፊንፊኔ የሚዘልቀው ወራጅ ውሃ አለ። ከግቢው በስተደቡብ የሟቹ የከንቲባ ባህሩ ወልደ መድህን ግቢ አለ። ዛሬ ሸረሪት ባደራበት ቤታቸው ውስጥ ጥቂት አልባሌ ልጆቻቸው ይኖሩበታል። ከመስተ ምዕራብ ጸጋዬን የሚጎራበቱት ወይዘሮ ደብሪቱ ናቸው። ሀገር ያወቃቸው ፀሐይ የሞቃቸው ምላሰኛ። በእሳቸውና በጸጋዬ ግቢ መሀል ያለው አጥር በአሮጌ ቆርቆሮና ሽቦ የተከለለ ነው። ከቆርቆሮ አጥር በስተግራ ጥግ ማዕዘን ላይ የጸጋዬ መኪና ማቆሚያ ዛኒጋባ ሲኖር፣ በስተቀኝ ወደ መሀል እልፍ ብሎ ደግሞ ጀርባዋን ለወይዘሮ ደብሬ ግቢ አዋሳኝ ያደረገች ትንሿ የአባባ ደሱ የመኖሪያ ጎጆ ትገኛለች። የጸጋዬ ግቢ በልዩ ልዩ ተክሎች አጊጧል። ከግቢው መሀል ላይ ከቆመው የመኖሪያ ቤቱ በስተጀርባ 10 ሜትር ያህል ገባ ብሎ የወይን ጥላ አለ። ከዚያ በስተጀርባ እስከ አጥሩ ባለው ቦታ ከፍ ከፍ ያሉ ልዩ ልዩ እጽዋትና ተክሎች በወጉ ተገጥግጠው ስፍራውን መናፈሻ አስመስለውታል። ፊቱን ወደ ሰሜን አድርጎ በቆመው የግቢው በር ግራና ቀኝ አበባና ችግኞች ስፍራም ይገኛል። ዕለቱ ቅዳሜ 9 ሰዓት አካባቢ ጸጋዬና ሁለት ጓደኞቹ ከወይኑ ጥላ ስር ወንበር ወጥቶላቸው ተቀምጠው ከአባባ ደሱ ጋር ይጫወታሉ። ጨዋታውን ይበልጥ ያደመቁት አዛውንቱ ደሱ በክርክር አይረቱ። በተረቱም በምሳሌውም እያደረጉ ከጸጋዬና ጓደኞቹ ለሚቀርብላቸው ተረብና ውግት መልስ ይሰጣሉ። ወጣቶቹ ከእርሳቸው ጋር መቃለዱን ስለሚወዱት የሚከራከሯቸው ሆን ብለው። እኔ የምለው አባባ ደሱ ለመሆኑ ሚስት አግብቶ ከመዳረቅ በቅድሚያ መጠንቀቅ ሲባል አልሰሙም? አለና ፍስሐ ሙግቱን ቀጠለ። ተንኮለኛ ነው።
ከጸጋዬ ጓደኞች እንደ ፍስሐ ከአባባ ደርሱ ጋር መበሻሸቅና መቃለድ የሚወድ የለም። ተረባቸው ደስ ይለዋል። በነገር ስለተላመዳቸው በዚያም በዚህ ብሎ ክርክር ውስጥ ይከታቸዋል። ሊያበሽቃቸውም ይሞክራል። እሳቸው ግን አንዳችም የብሽቀት ስሜት ሳያሳዩ ዝግ እያሉ የሚወርዱትን ምላሽ እየሰማ ይንቀጠቀጣል። አረ ሰምቻለሁ፣ አሳምሬን ነው የሰማሁት አሉት አባባ ደሱ ኮራ ባለ ድምፅ። እንጃ አይመስለኝም፣ ቢሰሙ ኖሮ መቼም ስለ ጋብቻ ይህንን አይሉም ነበር አላቸው ፍስሐ ጭንቅላቱን እየነቀነቀ። ለምን አልል፣ በጆሮ የተቀበልኩትን በአፌ እንዳልመልስ ምን ያግደኛል? ደሱ መልሰው በጥያቄ ገጠሙት። መልሶ ከልቦ ከመነጨ በጄ አላቸው ለእንካ ሰላንትያ ሲጋብዛቸው። አሊያማ ያንተም ጥያቄ የኔም መልስ ገለባ ይሆናል፣ ለወሬ የለው ፍሬ ሲባል አልሰማህም አሉት በማሽሟጠጥ ቃና። እንዲያው ሰምቻለሁ ነው የሚሉኝ ጠይቃቸው። አሳምሬ እያልኩህ ምን ሆኗል ይሄ ሰው? ጥሩ እንግዲያው ቆይቷል ማለት ነው ከሰሙት? በጭራሽ። ታዲያ መቼ ነው የሰሙት? አሁን ከአንተው ስትነግረኝ። ምን አለ ባይቀልዱ አባባ ደሱ? ፍስሐ ጭንቅላቱን የወዘውዝ ገባ። አልቀለድሁም ከምሬ ነው። ፍስሐ አልቻላቸው። ክርክሩን ትቶ ጭራሽ ፊቱን ወደ ኃይሌ በማዞር መሳቁን ቀጠለ። ይበልጥ የሚያስቀው ከመልሳቸው ይልቅ ያነጋገራቸው ስልትና የፊታቸው ስሜት ነው። ወዲያው ከትልቁ ቤት የጓሮ በር ሐኖስ ብቅ ብላ ምንድነው ይህ ሁሉ ሳቅ አለችና በፈገግታ ቀረበቻቸው። ሁሉም ዞር ብለው አዩት። ቶሎ መልስ የሰጣት ሰው ግን አልነበረም። ሐኖስ አይኖቿ ቦግ ቦግ ያሉ ሲሆን የደም ግባት የተላበሰው ፊቷም እንደ አበባ ይፈካ ነው። ለጸጋዬ ወዳጅ ነች። በእረፍት ጊዜዋ በአብዛኛው ከሱ ቤት አይጠፋም፣ ወይም እሱ ከሷ ቤት አይጠፋም። የቆየ ወዳጅነት አላምዷቸው አዋህዳቸዋል። ለጋብቻ የተቃረበ የፍቅር ጸጋ አስተሳስሯቸዋል። እናም ቤቱ እንደ ቤቷ ሆኗል። ደማም ፈገግታዋን እንደ ጫነች ለቀቅ ባለ አረማመዷ ወደ እነሱ ስትመጣ አዲስ ወሬ ለመስማት መጓጓቷ ያስታውቅባት ነበር። አንቺ ነሽ ለዚህ ሁሉ ያበቃሽኝ፣ ይህን የዶሮ አይን የመሰለ ጠላ ቀዳሽላቸው። ክርክራቸውን ማን ይቻል? እሳቸው እንኳን ጠላ ይዘው እንዲሁም የሚቻሉ አይደሉም። ይኸው ፈጁን በነገር አንዴ በተረቱ አንዴ በቀኔው አላስቀምጣሉ አለ ፍስሐ ከተቀመጠበት ተነስቶ አንዴ ወደ ሐኖስ አንዴም ወደ እሳቸው በፈገግታ እያየ። ዘለግ ያለች ቀጭን ፊቱ በሳቅ ትነፍራለች። የፊቱን ቅጥነት የሚያጎላው ሹላ ገጩ ፈገግ ባለ ጊዜ ይበልጥ የሚሾው ይመስላል። ጎሽ አባባ ደሱ ደግ አርገውልኝ፣ አዳሜ እኔ ላይ ሲበረታ አፉን አስያዙልኝ፣ ልክ ልካቸውን ይንገሩልኝ አለችና ጠላውን ሞላችላቸው። መቼም የደሱ ነገር አይሆንላትም። ጸጋዬ ቤት በምትመጣበት ጊዜ አዘውትራ ጠላ ወይም ያማራቸውን ሌላ ነገር ጠይቃ ትገዛላቸዋለች። የአካል ጉዳታቸውና ሁኔታቸው እጅግ ስለሚያሳዝናት በተቻላት ሁሉ ልታስደስታቸውና ልትደግፏቸው ትጥራለች። ታዲያ እሳቸውም ይወዷታል፣ ይጨነቁላታል። እሷን የሚተካላቸው ያለ ይመስላቸው። ጎሽ ጎሽ ተባረኪ የማይኝ ልጅ ተባረኪ፣ ሲሳይ ይምላልሽ። አይ ሐኖስ አንቺን የፈጠረ አምላክ ያውቅልኛል ብለው ደሱ ብርጭቋቸውን ወደ አፋቸው ሲያስጠጉ ፍስሐ ጸጋዬን ጠቀስ አረገና ተረት እንጂ ምን ያውቁ መሰለሽ ሲል ሐኖስን አስታኮ እንደገና በተረብ ተነኮሳቸው። የተናግሮ ማናገሪያ ዘዴው ነበር። ድንቄም አለችና ሐኖስ ከጸጋዬ ቁልፍ ተቀብላ ወደ ቤት እየተመለሰች ተረቱን ሲሆን እናንተ የታውቃችሁት ይልቅ ከሳቸው ተማሩ፣ ደህና አድርገው ያስጠናቸዋል ብላ በሳቅ ተለየቻቸው። ስትስቅ የሚፈርስ የሚመስለው ደማም ፊቷ ቆንጅናዋንና ገራገር ተፈጥሯን አጉልቶ ያወጣዋል። ምን ነው ባክሽ ደግሞ እንደሳቸው ተረት አውሪ አድርጊና ሲል ፍስሐ ድምጹን ከፍ አድርጎ ወደ ሐኖስ እያንጋጠጠ ተናገረ። እስቲ ከቻልክ እንደሳቸው አንዲት ተረት በቦታዋ ጣል አድርግና እንስማ አለችው ሐኖስ ከቤቱ የጓሮ በር ላይ ቆም ብላ። ይሄው ነው የቀረሽ በማለት ኃይሌም እየሳቀ ከምልልሱ ጣልቃ ገባ። ሐኖስ ሳትመልስለት ሳቋን አፍና ወደ ቤት ገባች። ደሱም መልስ አልሰጡ። ብቻ አጭር አንገታቸውን ሰያፋ ቀና አደረጉና ነገር እንደሚያሰላስል በተመስጦ ፈገግ እያሉ ከወይኑ ቅጠሎች ላይ አይኖቻቸውን ተከሉ። ከአሁን አንድ ተረብ ይጥላሉ በሚል
ሁሉም በጉጉት አሰፍስፈው አፋፋቸውን ሲያዩአቸው ዘነበች ቡና የያዙ ሲኒዎች በዝርግ ሰዓት ላይ ደርድራ ብቅ አለች። የጸጋዬ ሰራተኛ ነች። ምን ነው ዝም አሉ አባባ ደሱ? መልስ ይስጡ እንጂ አለ ጸጋዬ ከፍስሐ ጋር ሊያያይዛቸው ፈልጉ። ለማን አሉት ደሱ በጮልጮ አይኖቻቸው አጮልቀው እየተመለከቱት። ለፍስሐ ነዋ። ምን አለኝ? ተረት ብቻ ነው የሚያወሩት ይለውታል። እህሳ ተረት የሚወራ መተረቻ ቢኖር አይደል ብለው ደሱ ዘነበች ካቀረበችላቸው ዝርግ ሰዓት ላይ ሲኒ ቡናቸውን አነሱ። ጸጋዬ በአባባ ደሱ ምላሽ ሲስቅ ይዞት የነበረው ትኩስ ቡና ፈሶበት አቃጠለው። ወዲያው ሲኒውን በዝግታ መሬት ላይ ያስቀመጠ ልክ ነዎት፣ መተረቻ ሳይኖር ተረትስ አይወራም በማለት የደሱን ውስጣዊ ራስ ስድብ ለፍስሐ አቀባበለ። ማንም ይርታ ማንም፣ ሁለቱ ሲያያዙ ደስ ይለዋል። ፍስሐ ቀጭን ፊቱን ወደ ደሱ አዞረና ይሄ መቼም ቀጥተኛ ስድብ እንጂ መልስ አይደለም። ይልቅ እርስዎ በእኛ ሲያፌዙ ዝንቧ ከብርጭቆ ገባችለው በማለት የማብሸቂያ ሳቁን አሰማቸው። ደሱ ቡናቸውን ጨልጠው ሲኒውን ትሪው ላይ አስቀምጡና የጠላ ብርጭቋቸውን ከምድር ላይ አነሱ። ዝንቢቱ ከጠላው ውስጥ ተዋኛለች። አቀርቅረው የዝንቧን ሁኔታ እያስተዋሉ እስቲ ምን ልታረግ ይገባሽ? ምን አለ ንቦች ከዋሉበት ብትውይ፣ እነሱ ማርጋግረው ጠጅ ያጠጡናል። አንቺ ይኸው የኔ ድሃው ጠላ ቁም ነገር ሆኖብሽ ገብተሽ ተዋኝበታለሽ። አይ ዝም ሲባል መቼም ዓለም ከተፈጠረ ሰው የያዘው ነገር ሁሉ የሚያምረሽ እንዳንቺ አላየሁ ሲሉ የጨዋታም የቁጭትን በሚመስል ስሜት ተናገሩ። ይልቅ ደፉትና ሌላ ይቅዱ፣ ለግማሽ ብርጭቆ ጠላ ከዝንቧ ጋር ይሟገቱ አላቸው ፍስሐ። ጥሩ ወገን አለሽና በይ አሉ ደሱ። እንዲህ ባለ ወገን መሆንሽን መቼ አውቄ በማለት በአሽሙር ጠቅ አድርገውት ጠላውን አርቀው ደፉ። ከጠርሙሱ ሌላ እየቀዱ ሳሉ ዘነበች ተመልሳ መጥታ ቡና የተጠጣባቸውን ሲኒዎች ሰብስበው ወደ ቤት አመራች። ዘነቡ ክብሪት አምጪልኝ ጎሽ አለ ፍስሐ ሳቁን አቁሙ እሳት አልፈጠር ያለውን የሲጋራ መለኮሻ ደጋግሞ እየሞከረ። ዘነበች እሽታዋን ገልጻ ቀልጠፍ ብላ ከቤት ገባች። ሄዲያ ምን አለ ይህን ትንባሆ መማግብት ተው አለው ኃይሌ በጥላቻ ስሜት ፊቱን ቅጭም አድርጎ። ፍስሐ ሲጋራውን በጣቶቹ መሃል እንደሻጠ የግራ እግሩን ቅልጥም በቀኝ እግሩ ጭን ላይ አነባብሮ ደሞ የአድማሱ ከየት መጣብኝ ዛሬ ብሎ ፊቱን አዞረ። ኢንጂነር አድማሱ ሲጋራ አጫሽ የማይወድ ኮስታራና በእድሜው ከሶስቱም ጓደኛሞች ጠና ያለ ሌላው ጓደኛቸው ነው። ስህተት አይቶ የማያልፍ ግልጽ ሰው በመሆኑ ፍስሐን በሲጋራ ጉዳይ ሳይጨቀጭቀው ቀርቶ አያውቅም። በዚህ የተነሳ ፍስሐ ኢንጂነር አድማሱ ፊት ማጨስ እንኳን ከተወ ቆይቷል። ጭቅጭቁን ስለሚፈራው ከፊቱ ዞር ብሎ ያጨሳል። እሱን ተወውና እውነት እስቲ ምን ይጠቅማል ብሎ ኃይሌ ዳግመኛ በታከተ ስሜት አምሮሮ ጠየቀው። ሲጋራ አለ ፍስሐ። አዎ ሳምባህን ከማንደድ በቀር ምን ይገኝበታል? እስቲ በል ንገረኝ። አይ ኃይሌ ሲጋራማ አያስረጅም፣ ይኸው ነው ጥቅሙ፣ ሌላማ ምን አለው አይደለም እንዴ አባባ ደሱ በማለት ፍስሐ ነገሩን በዋዛ አቅልሎ ወደ አባባ ደሱ አቀበላቸው። ወደ አጥሩ እያዩ ያዳምጡ የነበሩት ደሱም በፌዝ አይነት እንደመሳቃሉና ከመናገራቸው በፊት ጠላቸውን ተጎነጩ። ወዲያ የሚሉትን ለመስማት ሶስቱም ተጠቃቅሰው በጉጉት ያዩዋቸው ጀመር። ደሱ አሁንም ለመናገር አልቸኮሉ። ከብርጭቆ ጠላ በድጋሚ ተጎንጭተው እያጣጣሙ እሱም ልክ ነህ፣ ሲጃራ ጭሶ ያረጀ ብዙ የለም የሚል አጭር መልስ ሰጡ። እንዴት አለ ኃይሌ መልሳቸው ስላልገባ። ጸጋዬ ግን ገብቶት እንደመሳቅ ብሏል። እንዴት ማለት መልካም። አየህ ልጅ ኃይሌ መቼም ሲጃራ አያስረጅም ማለቱ ትክክል ነው። በጠዋት ያሰናብታላ ሲጃራ ጫሽ የእርጅናን ወግ መቼ ያይና ብለው ደሱ ፈገግ ሲሉ ምጸታቸው ለሁሉም ግልጽ ሆነ። ፍስሐ ተቀመጠበት እግሩን ከፈት አድርጎ ዘነበች ያመጣችለትን ክብሪት ተቀብሎ ሲጋራውን ለኮሰና ተመልሶልሃል ሲል ኃይሌን ጠየቀው። ኃይሌ ለመናገር አልቸኮለም። ደሱ ንግግራቸውን ለመቀጠል እያቃጡ ስለነበር እሳቸውን ለማዳመጥ ቅድሚያ ሰጥቶ በዝምታ ያያቸው ጀመር። መቼም ልጅ ፍስሐ ሲሉ ንግግራቸውን ቀጠሉ። ሴትዮዋ እንዳለችው ቤጤ ካልሆነ በቀር መቼም ተሰማኛለህ? አዎ ሰማውታለሁ። የቷ ሴትዮ? ለና ፍስሐ ቀርቅሮ ሲጋራውን ከሚምግበት ቀን አለ። ደህና እንግዲህ አየህ
ሲጃራ የማይጠጣ ሞኝ ሰው ወድጄ በምናም አይቶ ይመጣል ከደጄ ያለችው የሴሰኛዋን ሴት ቢጤ ካልሆነ በቀር በሲጃራ የተጠቀመ ሰው የለም። እና መቼም እኔ ካንተ አላውቅም፣ ይልቅ እንደምንም ልብ ግዛና ይህን ሲጃራ አንተው በማለት ደሱ ምክር አዘር ንግግራቸውን ጣል አደረጉለት። ፍስሐ በግዴለሽነት ስሜት ጆሮ ጉንዱን እያሳያቸው እኔ እንደው መቃብር ነው የሚገላግለኝ፣ ምን አደከሙ እርሶ አላቸው። መቃብር? አዎ ስሞትተዋለሁ፣ ምንም አይጠራጠሩ አላቸው እየቀለደ። ጉድ አሉ ሲሳለቁበት። ትንባሆ ነጋዴን ምን ታተርፋለህ ቢሉት አለ ይባላል። እስከዚያው ደረትህ በቀኬ ቁሰል በማለት ተረቡት። በአባባላቸው ሁሉም ከልባቸው ሳቁ። ወዲያው ፋኖስ ከትልቁ ቤት የጓሮ በር ብቅ ብላ ደረጃው ላይ እንደቆመች ጭንቅ ባለ ስሜት ወደ እነ ጽጌ አየት አድርጋ ተመልሳ ስትገባ ሁሉም አዩት። እምብዛም ስለሷ ሁኔታ ሳይጨነቁ ትኩረታቸውን ወደ እነ አባባ ደሱ መለሱ። እስቲ ይልቅ አንድ ነገር ላጫውታችሁ በማለት አባባ ደሱ ወዲያው ወሬያቸውን ዘና ብለው ቀጠሉ። ድሮ ውጭ ሀገር የሰማሁት ነው፣ ሰውየው ጋዜጠኛ ነበር አሉ። ሽማግሌዎች ከድንጋይ ላይ ተርታ ተቀምጠው ሲጨዋወቱ ይደርሳል። መቼም ሽማግሌዎቹ እንዲህ እንደኔ አካላቸውን ቁጥቁጥ ብሎ ፊታቸው ተጨማዶ ግንባራቸው ትከሻቸው ምን ቅጡ ሁሉም ተሸብሽቧል። እና አጅሬ ጋዜጠኛው ትኩር ብሎ ሲያያቸው ቆየና እንዲያጫውቱት ቀረባቸው። ምን ብለው? ፍስሐ አቋረጣቸው በጥያቄ። ቆይ ጃል ካፌ አትንጠቀኝ፣ ምን አስቸኮለ? አብራራልህ የለ? እሺ ይቀጥሉ። ታዲያ ጋዜጠኛ ሲባል መቼም መጠየቅ ይወድ የለ። ሽማግሌዎቹን ጨብጧቸው ሲያበቃ አንዱን ሽማግሌ የኔ አባት መቼም የእድሜ ባለጸጋ ነዎት፣ እንዲያው እድሜው ከስንት ደርሷል? በጊዜውስ ምን ነበር የሚያዘወትሩት ሲል ይጠይቃቸዋል። ይህን ሽማግሌው አይ ልጄ እኔ በጊዜ ያደረኩት ስንቱ ተወርቶ ይዘለቃል። መቼም ፈረስ ግልቢያ ነሽ፣ ሩጫ ነሽ፣ ጡጫ ነሽ፣ ትግል ነሽ፣ አንዱም አልቀረኝ። ታዲያ ስራ ስሰራም እህል ስበላም እንዲህ እንዳይመስልህ አንበሳ ነበርኩ። አሁን ይኸው የአምላክ ፍርድ ሆኖ እድሜ 94 ደርሷል አሉና መለሱለት። አጅሬ ጋዜጠኛ ደግሞ ለጠቀና ያንኑ ጥያቄ ለሁለተኛው ሽማግሌ ጠየቀ። መቼም የሽማግሌ ነገር ስለ አሁኑ ከሚያወሩ ስለ ድሮ ቢያነበነቡ ይመርጣሉ እኮ፣ ልክ እንደ እርስዎ ማለት ሆነዋ ሲል ጸጋዬ ጣልቃ ገባባቸው። ኋላሳ እኔ ማወራ የድሮውን ምሳሌ አድርጌ አይደል? ሁላችንም እኮ የምንማማር ካለፈው ነው። የአሁኑማ እናንተ ለከርሞ በተራቸው የምታወሱት ይሆናል። ያን የብሮ ማውራት ለክፉም ለደጉም እንዴት ለአፍ እንደሚቀል ታገኙታላችሁ ብለው ደሱ ጭንቅላታቸውን ነቀነቁ። ምን የጀመሩልንን አይጨርሱልን ሲል ፍስሐ በችኮላ ስሜት ሰዓቱን እየተመለከተ ጠየቃቸው። ኮሺ መች ታናገራላችሁ እናንተ? ምን ላይ ነበርኩ ልጅ ጸጋዬ አሉት ደሱ የቆሙበት ወሬ ጠፍቷቸው። አይ እርሶ ነገር ጭራሽ ረሱት እና አረፉት ሲል ፍስሐ አጋኖ ጮኸ። ለም አልረሳሁትም፣ እሱ ሌላ ወሬ አስይዞኝ ሀሳብ የተሌላ ዘንድ ሄደ እንጂ በማለት ደሱ አስተባበሉ። እንግዲያው እስቲ በሉ አስታውሱ ፍስሐ አፋጠጣቸው። ጸጋዬና ኃይሌ አይናቸው መቁለጭለጭ ካኳኋናቸው ጋር አስተውለው በሳቅ መንፈቅፈቅ ጀመሩ። ደሱ ቶሎ ማስታወስ አልቻሉ። ግንባራቸውን ከእጃቸው መዳፍ ላይ ዘንበል አድርገው እውነት ጉድ እኮ ነው፣ ከመቼው ካፌ ራቀ። ይሄ የረሱትን ጨዋታ ለማስታወስ ያሰላስሉ ገቡ። ጮልጮል አይኖቻቸውን ወደ ምድር አፍጥጠው ቢሉት የጠፋቸው ወሬ አልያዝ አላቸው። አሰቡ በጭራሽ በቃ ጠፋ። አይ አባባ ደሱ ይኸው አይደል የሽማግሌ ነገር አለና ፍስሐ ሊያበሽቃቸው የተጋነነ ሳቅ አስከተለ። እውነትህን ነው ልጅ ደሱ ጭንቅላታቸውን እየነቀነቁ ዳግመኛ ቀና አሉ። አየህ ሟቹ ወንድም የሚያስማማው 18 ዓመት ይበልጠኝ ነበር። ታዲያ በ91 ዓመቱ ሲሞት ከልጅነት እስከ እውቀት ያረጋትን ክፉ ነገር ሁሉ ሳይዘነጋ ልቅም አድርጎ ኑዛዜው ላይ አጥፎ ነው የሞተው። እኔ ግን ይኸው እችም እድሜ ሆና ገና ካሁኑ ነገር ካፌ ሸሽ ጀመር። እንግዲህ ምንድን ነው
ፍየል 2 ትወልዳለች፣ አንዱን ለወናፍ አንዱን ለመጣፍ የሌለም ያ ምሳሌው እኔ ወናፉ መሆኔ ነው እንግዲህ ሲሉ በሌላ ወግ አምታተው አሳቋቸው። ይሄ ሁሉ ማወናበጃ ነው? ማስታወስ ካቃተሁ ምን አለ እኛም ቢጠይቁ ብሎ ኃይሌ በጥያቄ ሲይዛቸው ጸጋዬ ቀበል አድርጎ እንዳይረቱ ነው በማለት አከለበት። ፍስሐም ኋላሳ ሲል በአጽንኦት ደገመላቸው። የተረሳ አይታወስም አሏችሁ ጅሎች፣ ይልቅ አዳምጡ፣ ትንባሆን ሳይጥል ጨዋታ ልጨርስለት አሉ ደሱ ከኩራት ጋር። እንግዲህ ጋዜጠኛው ያንዱን ሽማግሌ መልስ ሰማ አይደል? ደግሞ ወደ ሁለተኛው ለጠቀና አባቴ እርሶስ ወጣት ሳሉ በትርፍ ጊዜው ምን ያዘወትሩ ነበር? አሁን እድሜውስ ወደ ስንቱ ዘልቋል? አለና ጠየቀ። ሽማግሌውም እኔ መቼም ዋና ወድ ነበር፣ ከዚያ ውጭ ቼዝና ከረምቦላ እጫወታለሁ። ታዲያ አሁን ይሄውና እድሜ ወደ 96 ተጠግቷል ብለው መለሱለት። ጋዜጠኛው ያንኑ ጥያቄ ለሶስተኛው አዛውንት ሲያቀርብ እኔ እንኳን ጠጭ ነበርኩ፣ በቀን ከግማሽ ጠርሙስ በላይ አረቄ ስጠጣ 5 ባኮ ሲጋራ አጨስ ነበር። እናም በጊዜ ተደስቼበታለሁ። ሴት ሆነሽ ምን ሆነሽ አንዱም አልቀረኝ። ታዲያ አሁን እድሜው ከስንት ደርሷል ቢላቸው 29 ያሉትና አረፉ ይባላል። ገባህ ወዳጄ በማለት ደሱ ንግግራቸውን እንደመደሙ። ምሳሌያቸው ለዛ የኮረኮረ ፍስሐ ተንቀጠቀጠ። በድንገት አንድ ነገር እንደታወሰው ሁሉ ሰዓቱን መልከት አደረገና ለመሄድ በመዘጋጀት ተንቆራጠጠ።